In the midst of the storm, I can call on Him. In the middle of the night, I can talk to Him. When my heart is heavy and I don't know how, dear Lord, you are there for me. Dear Lord, you are there for me. ሰላም ውድና የተከበራችሁ ኢትዮጵያውያን ኤርትራውያን በመላው ሳውዝ አፍሪካ የምትገኙ እንዲሁም ይህን ቪዲዮ ካያላችሁበት ሆናችሁ በመላው ዓለም የምታዩት ፕሊዝ ኮፒ ሊንክ ሼር በማድረግ ለብዙ ሰው እንዲዳረስ እንድታደርጉ በትህትና እጠይቃለሁ። ዛሬ ወደ መጣሁበት ወደ ዋናው ሐሳቤ ሳልፍ ባለፈው የዳይመንድ ጎስፔል ሚውዚክ አዋርድ ወይም ደግሞ የኖርዘርን ኬፕ የሳውዝ አፍሪካን የናሽናል ውድድር ወይም የክልሉን ውድድር አሸንፌ አንደኛ ወጥቼ እንዳለፍኩ ይታወቃል። አሁን ደግሞ በመቀጠል የአሸናፊዎች አሸናፊ the whole South African ሙዚቀኞች የሚወዳደሩበትን ወደዛ ውድድር እጩ ሆኜ አልፌያለሁ። እሱም ኢንጎማ ሚውዚክ አዋርድ ይባላል። እና አሁን ዛሬ አንድ የመጣሁበትን ወደ ዋናው ሐሳቤ ሳልፍ ምንድነው ባለፈው የናሽናል ውድድር ስወዳደር ከእግዚአብሔር በታች የእናንተ ውድድር የእናንተ ቮት በስፋት እንዳሸንፍ እንደረዳኝ ሁላችንም የምናውቀው ነው። እና የአሸናፊዎችን አሸናፊ ውድድር ወይም ደግሞ ዋናውን ውድድር ብዙ ሰዎች ቮት እያደረጋችሁ አይደለም። እና ነገሩን በደንብ ቼክ ሳደርግ አይ ቲንክ የቮቲንግ ሲስተማቸውን ቀይሯሉ። መጀመሪያ የነበረው በኤስኤምኤስ ነው። ኤስኤምኤስ በመላክ ነበረ የኔን ኮድ እዛ ላይ ኤስኤምኤስ በማድረግ ነበረ ውድድሩ እየሄደ የነበረው። የእያንዳንዱ ተወዳዳሪ ኮድ በመላክ በኤስኤምኤስ ነበረ እና አሁን ያንን ውድድር ወይም ያንን የቮቲንግ ሲስተም ቀይረው በባንክ አድርገዋሉ። እሱም አንድ ቮት ኮስት የሚያደርገው 2 ራንድ ብቻ ነውና ያንን ከ30 ብር ጀምሮ 30 ብር 15 ቮቶችን ነው የሚይዘው። 20 ራንድ ደግሞ 20 ራንድ 10 ቮት እንዲሁም ደግሞ 50 ራንድ 25 ቮትን በማድረግ በዛ እንዲሄድ አድርገዋል። አሁን ግን ብዙዎቻችን ባንክ እየተጠቀምን አይደለም። ቮቱን ለማድረግ የተወሰነ ሰው ነውና አብዛኛው ሁሉንም ሰው ተደራሽ ለማድረግ ሁሉም ሰው ይሄንን በኔ ላይ ያለውን አሻራ እንድጥል ሁላችሁንም የሚወክል አንድ ነገር አዘጋጅተናል። እሱም ደግሞ የሾፕ ቱ ሾፕ አካውንት በዛ ቮት የማድረግን ሁኔታ አመቻችተናለን እና የሾፕ ቱ ሾፕ አካውንት ከሚኒመሙ ከ30 ራንድ ነው። ከ30 ራንድ አፕዋርድ እስከቻላችሁት ያክል በመላክ በዛ ቮት እንድታደርጉ ከልብ እጠይቃለሁ። ያው 30 ራንድ ከላካችሁ 15 ቮት ነው የሚሆነው። 50 ራንድ ከላካችሁ ደግሞ 25 ቮት ነው የሚሆነው እና የቻላችሁትን አቅም እዚህ ስክሪኑ ላይ በምታዩት የሾፕ ቱ ሾፕ አካውንት በመላክ ቮት እንድታደርጉ ከልብ እጠይቃለሁ። ሪፈረንሱን ደግሞ የራሳችሁን ስም በማስገባት ቮት እንድታደርጉ ይሆናል። ከፍተኛ ቮት አድርጋችሁ ያለፋችሁ የ3 ቮት አድራጊዎችን እንደ እግዚአብሔር ፈቃድ ውድድሩን ካሸነፍን ለመሸለም ዝግጁ ሆነን አለን። ከ1 እስከ 3 ለወጡ ለ3 አገር ውስጥም ሊሆን ይችላል ከሀገር ውጭም ሊሆን ይችላል። በዚህ የሾፕ ቱ ሾፕ አካውንት ቮት በማድረግ ለተባበራችሁን ከፍተኛ ቮት ላደረጋችሁ ለ3 ሰዎች ያላችሁበት ደርሰን ወይም ደግሞ በመላክ ሽልማታችሁን የምናደርስ ይሆናልና ይህንን ቻሌንጅ በመቀላቀል አሻራችሁን የግል አሻራችሁን እንድታስቀምጡ ከልብ እማጸናለሁኝ። እና ፕሊዝ ያው መልካምነት ለራስ ነው፣ ድር ቢያብር ደግሞ አንበሳን ያስራል ተብሎ እንደሚወራው እንደ አገር ተረት። ስለዚህ እናንተም ደግሞ ይሄ የራሳችሁን አሻራ ብታስቀምጡ ጥሩ ነው። ያው ነገ ደግሞ ተረኞች ልትሆኑ ትችላላችሁ። በዚህ ባይሆን በሌላ አይነት እንትን ማለት ነው። የዛኔ ደግሞ ዛሬ የዘራችሁት ነው ነገ የምታጭዱት። ስለዚህ በዚህ በመልካም ስራ እንድትተባበሩ ከልብ ጠይቃለሁ። የሾፕ ቱ ሾፕ ስካን ኮድ እንደገና በድጋሚ ያስቀምጠናል እዚህ ስክሪኑ ላይ። በዛ ቮት እንድታደርጉ ከልብ ጠይቃለሁ። ይመቻችሁ። መልካም ቀን።